በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የመስቀል ኃይለነ ቤተሰቦች፣ ይህ የመስቀል ኃይለነ ሚዲያ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። የመስቀል ኃይለነ ቤተሰቦች፣ አሁን ወደ ዕለቱ ፕሮግራም እንጀምራለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። መስቀል ኃይላችን ነው። የሥላሴ ተአምር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። ሰማይንና ምድርን በውስጣቸው ያለውን ሁሉን ነገር የፈጠረ፣ ሰማይ ዙፋኑ ምድር የእግሩ መርገጫ ሆኖ ሳለ በትሕትናው የደቀ መዛሙርቱን እግር ያጠበ፣ ከፍ ዝቅ አጽንዖት በሌለበት በዘባነ ኪሩብ ላይ የሚቀመጥ እሱ በሰውነቱ የአህያ ግልገል ጀርባ ላይ ለተቀመጠ፣ መጠምጠሚያው እሳት መጎናጸፊያው መባረቅት ብርሃን የሆነ እሱ በሰውነቱ ቀይ ግምጃ ለለበሰ ልዑል የመለኮቱ ክብር ምስጋና አቀርባለሁ። ኃጢአት ብሰራ ብታበይ፣ ከሃዲ ብሆን ዝሙተኛ፣ ነፍስ ገዳይ ብሆን ሐሰተኛ፣ ዳንሰኛ ብሆን ቁማርተኛ፣ ሥላሴን በማመን ራሴን ለካህን ልቤን ለእመብርሃን አስመረምራለሁ። ከሥላሴ በቀር ሌላ አምላክ የለኝም። የተስፋዬ ኃይሌ አሸናፊነቴ በሥላሴ ብቻ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘለዓለሙ አሜን። ሥላሴ ያደረጉት ተአምር ይህ ነው። በግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። የእግዚአብሔርን ሕግ ፈጽሞ አያውቅም ነበር። ከዕለታት በአንዱ ቀን አንዲት የመኮንን ልጅ ወደ እሱ እንዲህ ስትላከችበት፣ ወንድሜ ሆይ ፈጥነህ ወደ እኔ ና፣ ስለ ችግርህ ብዛት በልብህ ያሰብከውን ሁሉ እፈጽምልሃለሁ አለችው። እሱም በችኮላ ወደ እሷ ሄደ። እንዲህም ሲል ጠየቃት፣ እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ስራ አይደለም። እኔ የጠራሁህ የችግርህን ወሬ ስለሰማሁ በጌቶች በሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥህ ነበር። ስለምን ነገር አንተ በከንቱ ውዳሴ ያነጋገርህን ታሳምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም ማር ወለላ ጠብ ይላል። ስለሆነም አንተ ዘማዊ ሰው እንዴት ነፍስን በኃጢአት ባህር ልታሰጥማት ወደድክ? አለችው። ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ እጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እህቴ ሆይ በዚህ አይነት ግብር ወይን ነገር ስሞት ጥቂት እንኳ አላሳዝንሽንም? አላት። እሷም ወንድሜ ሆይ እኔ ከተወለድኩ ጀምሮ ሰው በምግብና በመጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤቴ ሆይ ካንቺ ዘንድ አፍሬ እንዳልመለስና ዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠረሽ በሥላሴ ስም በአንድ እንድንተኛ ዘንድ እለምንሻለሁ አላት። እሷም ከእኔ ጋር የዝሙት ሥራ ከምትሠራ ይልቅ ነፍስህ ከሥጋህ ብትለይ ይልሻላል። እነሆ በዚህ የተነሣ ወደ መንግሥተ ሰማያት ትገባለህና አለችው። የዝሙት ሥራ ከሠራሁ በኋላ ወደ ካህን ሄጄ ኃጢአቴን ተናግሬ ንስሐዬን እቀበላለሁ አላት። አንተ ዘማዊ ሰው፣ አንተ ከቄስ ከመድረስ በፊት ምን እንደሚያጋጥምህ ታውቃለህ? ምናልባት ሥላሴ ቢጠሩህ ወይም በድንገት ብትሞት በፊታቸው ቁመህ ምን ትመልሳለህ? አለችው። እሱም ይህን ነገር ሰምቶ
መልካሟ እመቤቴ ጥሩ ምክር መከርሽኝ፣ እነሆ ቃልሽንና ምክርሽን ተቀብያለሁ አላት። ወደ ሀገሩም ተመልሶ ሄደ። በመንገዱም መላእክተ ጽልመት በሽፍቶች ተመስለው አገኙት። ጎኑን በጦር ወግተው ገደሉት። ይህች ነፍስ የእኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት በማለት ከሥላሴ ፊት አቀረቧት። መላእክተ ጽልመት ይህች ነፍስ የእኛ ናት፣ በልቧ የዝሙት ሥራ ስታስብ አግኝተናታል ሲሉ፣ መላእክተ ብርሃን ደግሞ ሰው በአድራጎት እንጂ በሐሳብ ብቻ አይፈረድበትም አሏቸው። ስለዚህም ሥላሴ ይህችን ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሶ ከሥጋዋ ትዋሃድ ሲል ፈረዱ። በዚህ ጊዜ በሽፍቶች የሞተው ሰው ተነሳ፣ ሕያው ሆነ። ወደ ግሪክ አገሩ ሄደ፣ ደረሰ። የደረሰበትን ነገር ሁሉ ለሀገሩ ሰዎች ነገራቸው። ሰዎቹም ተገረሙ፣ ከዝሙት ተቆጥቦ መኖሩም ተማሩ፣ አምላክንም አመሰገኑ።